ኦሪት ዘፍጥረትን እናነባለን። ያበጃትም ይጠብቃትም ዘንድ በኤዶም ገነት አኖረው። እግዚአብሔር አምላክም አዳምን እንዲህ ብሎ አዘዘው፣ በገነት ካለው ዛፍ ሁሉ ብላ፣ ነገር ግን መልካሙንና ክፉውን ከሚያሳየውና ከሚያሳውቀው ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህና። እግዚአብሔር አምላክም አለ፣ ሰው ብቻውን ይኖር ዘንድ መልካም አይደለም፣ የሚረዳው ጓደኛ እንፍጠርለት እንጂ። እግዚአብሔር አምላክም የምድር አራዊትና የሰማይ ወፎችን ሁሉ ደግሞ ከምድር ፈጠረ፣ በምን ስም እንደሚጠራቸውም ያይ ዘንድ ወደ አዳም አመጣቸው። አዳምም ሕያው ነፍስ ላለው ሁሉ በስሙ እንደጠራው ስሙ ያው ሆነ። አዳምም ለእንስሳት ሁሉ፣ ለሰማይ ወፎችም ሁሉ፣ ለምድር አራዊትም ሁሉ ስም አወጣላቸው። ነገር ግን ለአዳም እንደ እርሱ ያለ ረዳት አልተገኘለትም ነበረ። እግዚአብሔር አምላክም በአዳም ላይ እንቅልፍን አመጣ፣ እንቀላፋም። ከጎኑ አጥንቶች አንድ አጥንት ወስዶ ስፍራውን በስጋ መላው። እግዚአብሔር አምላክም ከአዳም የወሰደውን አጥንት ሴት አድርጎ ሰራት፣ ወደ አዳም አመጣት። ያን ጊዜ አዳም አለ፣ ይህች አጥንት ከአጥንቴ ናት፣ ስጋዋ ከስጋዬ ናት። እርሷ ከባሏ ተገኝታለች እና ሚስት ትሁነኝ። ስለዚህ ሰው አባትና እናቱን ይተዋል፣ ሚስቱንም ይከተላል፣ ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱ ራቆታቸውን ነበሩ፣ ግን አይተፋፈሩም ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።